ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሊዝን ታቃጥለኛል። ነጭ ጸጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሊዝ ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረስካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የእሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅን እዚህ ቲም አልየው በቃ አልፈልግም። ዛትሲት ወይ ነው የዋንጫ ቡድን የሚያደርግ የማታሸንፈው ጨዋታ የሚመስለውን እንኳን እንድታሸንፍ በቃ የሆነ ነገር ትፈጥራለህ። በቃ ይሄ ነው this is what makes you champions of England። በቃ አለቀ። ይሄን የሚናገረው ደግሞ እኛና አርሰናል ነው። በቃ አለቀ። እኔ ልክደኝ እኔ ላይ ልትረጣረጥ አልሰማም። እኔ ላይ ልትወጣ ሺህ ምናምን ሰው ላይቭ ላይ መጥቶ እንዲህ ስታማሩት ነበር እና አሸንፋለን እያልኳችሁ ኦፍሳይድ ነው ላላልክ ይሄን ተበላል እንሸነፋለን ላላችሁ ይሄን ተበላላችሁ። ይሄን ነው የምትበላው። ይሄን ዋንጫ የለማ። እኔ ግን ዋንጫ አሳያለሁ። ፕሪሚየር ሊጉን እንድበላ የረዳኝም በርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፏል ምን አይነት አሰላልፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል። ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል ገብቷል አይደል ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይኸውልህ ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል። ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷችኋል። ያን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይዞ የትምህርት የወሰደበት ይመስለኛል። ግን በርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጫወቱት። ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው። ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉኝ ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው የምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽም ምናምን ደስታ ላይ ነው ያለሽው ካምባክ ሰርተሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ላይ ሬት ማድረገው ማናጀር ቢሆንም ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባ አይደል? አሁን ነው ወጣ ከሌዛው ምን እንደሚመስል እዴ ተካዜ ውስጥ የገባ ነው የሚመስለው። 2-1 ጋቫርዲዮል ያበደ ጎል። ቸርኪ ነው ስራዋን የሰራችው። ማን ቸርኪ እንደሚያዋጣ ሪኮሉዩዝ እንደማይረባ ግሪሊሽ እንደማይረባ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ በዚህ ሊግ ነው የምልህ አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታገባበትም ነበር። ለማንኛውም ኮንግራቹሌሽንስ ቪክትሪ ኢዝ ቪክትሪ። ገባሻል? አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው። ዛሬ ሊቬ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይ ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፋው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ብለ ልትሰራ የነበረውን ቪዲዮ አጥፋው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወጥተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ እንዳታሳድበኝ። ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው በኢየሱስ። አንድ ደና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ ማሬስካ። ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው አመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ ዛጋ አሻቸው ምናምን ኮንፊደንሱን አይቷል ኳስ ላይ። ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ ተከላካይም አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ።
ማትገመት ሆን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስመ አብ እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬ ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቼርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቼርኪ መቀመጥ የሌለበት ተጫዋች ነው። ከምሬ ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከመሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመት ሰው ኦን ማይ ላይፍ ከዚህ በኋላ ቼርኪን ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደህና ቻንስ ክሬት የሚያደርግ ሳይኖር በሪኮ ሉዊስ እረር ድብን ብዬ የቀረው ይቀር። እንዴት ነው ሪኮ ሉዊስ ያን ሁላ ደቂቃ ራሱ ሊጮት የቻለ? ቼርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው ባንዴ ነው ከቨር የተደረገው። ቼርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮ ሉዊስ ለዛ ድንጋይ። ጌም ባዶ ኳስ ስቶ ነበረ ግን ካሰን አግብቶ። ልንገራችሁ አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ላይ ያሳየናቸው። ቼርኪ ገባ፣ ተቀይሮ ገባ፣ ተስተካከለ ሚድፊልዱ። ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልድ ነው የተጫወተው ዛሬ? ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኖ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም ምነግራችሁ ሪኮ ሉዊስን ደግሜ ማየት አልፈልግም። አዩብ ቧዲ አሁን ወደ ሲቲ መጥቷል። አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቧዲ ለዛ ቦታ በቂ ናቸው። ቼርኪን ከዛ 10 ቁጥር ቼርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች። ሁለቱንም አሲስት አድርጎ ነው የወጣው። ግቫርዲዮል ዋረት ፊኒሽ ባለቀ ሰዓት ታድጎ ነው የወጣው። አሁንም የመጀመሪያ ጨዋታ ነው፣ አሪፍ ነው። ከበርንማውዝ ነበር፣ ከባድ ጌም ነበር፣ ግን ተወተናል። ዋናው ደግሞ እሱ ጌሙን አሸንፈን ወጥተናል። ለቀጣዩ ጌም ደግሞ ከዚህ መማር ነው ያለበት። አሁን ተቀይሮ የገቡት ተጫዋቾች ቋሚ መሆን እንዳለባቸው በደንብ የሚያሳይ ይመስለኛል። ያበደ ዊን ነበር። ከዚህ በኋላ ወደፊት አይ ወሽመጣችሁ ቆረጣ አንተ ወሽመጤን በጠሱት ቦርንማውዝ አምና ዋንጫ አስፈልተኛል ወይ በቋጠረልህ ቁርጥ ያድርጉት። እንደዚህ ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? ጋርዲዮልና ጎል አግብቶ አሸንፎ የሚወጡት ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው እኔ አልገባኝም። ጀማው እንዴ አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹን ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ ያንተን ጉድ ነው አሁን ማየው እያየው ነው። ጠንቀቅ በል። ራያን ቼርኪን አለማድነቅ ሲበዛ ንፉግነት ነው። ማን እንዴት አባቱ ነው የሚችለው? ዛሬ ኢንዞ ማሬስካን ማለት ነው ከሽንፈትና ነጥብ ከመጣል ተቀይሮ ገብቶ ታድጓቸዋል። ምን አይነት ፐርፎርማንስ፣ ምን አይነት አሲስቶች ነበር ያስመለከተን። ማንቸስተር ሲቲ በበርንማውዝ 1-0 እየተመራ በነበረበት ሰዓት ላይ የጎሎችን ለመፍጠር ጎሎችን ለማስቆጠር ተቸግሮ በነበረበት ሰዓት ላይ ከ63ኛው ደቂቃ በኋላ ተቀይሮ ገብቶ በጨዋታ ላይ በጣም ልዩነት ፈጣሪ ተጫዋች እንደሆነ አስመልክቶ ነበረ። ለማርክ ጉሂም ጎል የሚገርም ኮርና ክሮስ ማድረግ ችሎ ነበር፣ አሲስት ማድረግ ችሎ ነበረ። ከዛ በኋላም ደግሞ ቫርዲዮል ያስቆጠረው ኳስ ላይ ያደረጋት አሲስት ዳት ስሩ ቦል እጅግ በጣም የሚደንቅ ስሩ ቦል ነበረ። በጫናዎች ውስጥ ሆኖ ታይት ስፔስ ላይ በቃ የልጁ ጭንቅላት በጣም የተለየ ስለሆነና ቴክኒካል አቢሊቲው በጣም ጥሩ ስለሆነ ነው ኳሱን ከጫና አቅልሎ ለቫርዲዮል በጣም ምቹ በሆነ መንገድ ያቀበለበት መንገድ ድንቅ ነበረ ማለት ነውና ራያን ቼርኪ ዛሬ ማንቸስተር ሲቲ ነጥብ ከመጣል ታድጎታል። የሚገርም ቅያሪ ነበር። ልዩነት ፈጣሪ የሆነ ተጫዋች እንደሆነ በድጋሚ ያስመስክሯል ብዬ አስባለሁ። የሚለይ ፐርፎርማንስ ነበረው። እናንተ ስለ ራያን ቼርኪ ፐርፎርማንስ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክት መጫ እንዳትረሱ።